ፈርታል። ስለዚህ በየመንገዱ ያረሱት እነሱ ናቸው ማለት ነው። አሁን እኮ የማይገቡበት የለም እኮ እነሱ። ይሄ ነገር ሁሉ ከጫካ ጋር ተገናኘ። አያቤ ለአንተ ቪዲዮ ብዬ ነው፣ ለአንተ ዩቲዩብ ብዬ ነው። አመሰግናለሁ። አረፍ ብለሃል እኮ በሰበቡ በነፍስ ያለው መስሎኛል። በቃ ችግር ጣሊያን የቆፈረው ዋሻ አለ እዚህ። ኦኬ ውስጥ እየሰማ ህዝቦቹ ያድራሉ። ውስጥ አሁን እዚህ ጋር እዚህ ጨናት ላይ ቁጭ ስትል እዚህ ጋር አይ አንወጣም ወደኋላ ስልታዊ ማፈግፈግ ነው። ስልታዊ ማፈግፈግ ማለት አድቬንቸር ብንወስድበት ሰዓት አለ። እንደባለፈው ኃይላችን ጨርሰናል። ኃይላችን ጨርሰናል። አንድ ስቴፕ ወደ ላይ ቀራ፣ ወደ ታች ወደ ላይ የሰላም የበሬ ቀን ወደ ላይ እየወጣን ነው። ዋናውን እናገኝ አዲ ወይ ወደዚህ አንተጣም ና በዚህ ነው እንዳጠፋ እንግዲህ ያስወጣል። ሰነሃል እኛ ተሰነሃል ወጥና በዚህ ነው አያጂቦ ወደዛ ነው የሚያደርገው። እንደዛ ይሄዳል እንጂ ወደዛ ከሰሜን በር ጀምሮ ያለው ወደዛ ወደ ሱሉልታ ያለው ተፋሰስ በጂኦሎጂ ጥናት ራሱ አባይ ወንዝ አባይ ተፋሰስን ይገብራል በግራውንድ ማለት ነው። ከዚህ በኩል ያለው ደግሞ አዋሽን ይመግባል። ስለዚህ ከዚህ መልስ ያለው ውሃ ምንም አይነት የግብርና ኢሮዥን ከግብርና እርሻ መሬት ኢሮድ አድርጎ ወደ ግራውንድ ወተር የሚገባ ውሃ የለም። ስለዚህ ግራውንድ ወተራችን የኛ ሙሉ በሙሉ ንጹህ የሚሆንበት ምክንያት በዚህ በኢሮዥን ምክንያት እንኳን ግራውንድ ወተር ይቀላቀል ነገር የለም። ለዚህ ነው የምላችሁ ይሄ ግቢ ባይኖር ይሄ ሙሉ ውሃ እኮ ነው ከጭቃ ጋር ተቀላቅሎ። ይሄ አሁን ግራውንድ ወተሩ ጠግቧል። ጠግብ እዚህ ካንተ እንደዚህ ብታረጋው
ውሃው እኮ እንትን ይላል በቃ ይወጣል ይሞላል። እዚህ ካልጠገበ ደግሞ እዚህ ካልጠገበ አዲስ አበባ ደርቃለች። እዛ የሚከፈው ቧቧ ከዚህ ነው የሚፈሰው። አሁን ዛሬ ኢንዱስትሪ እንትኖች ማለት ነው ቃሊቲ ነው አይደል? ድሮ እኔ ራሱ አዳማ ሲመላለስ ምናምን አብዛኛው የነበረው ምንድን ነው እዚህ ሜዳ ስለሆነ ነው Destination explore